የሴት ልጅ ክብር ለወንድ ልጅ ሞገሱ ነው። ሴት በአፈጣጠሯ የፍቅርና የስሜት መገለጫ ናት። ልቧ የመራትንም በትህትና ታከናውናለች። ይሁን እንጂ ስሜት አንዳንዴ ወደ ተሳሳተ ጎዳና ሊመራት ይችላል። ወንድሜ ሆይ በዚህ ጊዜ እጅህን ከማንሳት ተቆጥበ በምህረትና በይቅርታ ጥላነት እያለፍካት መኖር ይጠበቅብሃል። በጽናት ወደ ልቦናዋ እንድትመለስና የጥበብን ብርሃን እንድታስተውል የብርታት ምርኩዝ መሆን አለብህ እንጂ መፍረድና ማስፈረድ የለብህም። ወንድነህና አንተም ኃይልና ቁጣህን ካልገታ የምትገነባው አካል ይናዳል፣ የሰላምህም መሰረት ይናወጣል። ሁኔታዎች ከአቅም በላይ ቢሆኑ እንኳን ገለል በል እንጂ በአንደበትህ ወይም በድርጊትህ የሴትነትን ወርቋን በፍጹም አትስበረው። ባፈቀርካት ጊዜ ተንበርክከ የገለጽክላትን ክብር በጸብ ሰዓት በደካማ ጎኗ ገብተህ ቅስሟን ሰባብረክ በእንብርክክ አታስኪዳት። ምክንያቱም የተሰበረች ሴት እንባ ወደ ሰማይ ይጮሃልና ፈጣሪም ስለ ስብራቷ ይበቀልሃል። የወንድ ልጅ ክብሩ ሞገሱና ድምቀቱ ሴት ናት። ሴትን በበደል የተለያት ወንድ ክብሩንና ሞገሱን ያጣል፣ ስሙም ይጎድፋል፣ እድሉን ይነጠቃል፣ ልፋቱም ከንቱ ይሆናል። ይህ ቀልድ እንዳይመስል ወንድሜ፣ አለስልሶ የፈጠራት ጡንቻዋ ነውና ባላሰብከው ጊዜ ላይ አጠናፍሮ ይጥልሃል። ጉልበትና ኃይል የተሰጠ ሴትን በፍቅር እየመራ እንድትጠብቃት ነው። ስለዚህ ሴትን ከጉድለቷ ታክሰ እንደ ዕንቁ ያዛት። እጅህን ሳታነሳባት በፍቅር ተንከባከባት። በበጎነትህና በጥበብ የልቧን ቁልፍ ጠብቅ። ጽኑ ለሆነላት ወንድ ሴት ዘላቂ በረከት ናትና አትበድልም። ሴት ክፉ የምትሆነው በሰበራት ወንድ ላይ ነው። የፈጠራትም በእንባዋ ውስጥ አለና ዘውትር ከፊቷ በጥበብና በአክብሮት ተመላለስ። ታዳጊ ወንዶች ሴት በሕይወታችሁ ውስጥ ያላት ሚና ከወሲባዊ እርካታ በላይ የላቀ መሆኑን አስተውሉ። ወንዶች ሆይ በዕድሜ ዘመናችሁ ሁሉ ለሴት ልጅ እነዚህን 5 ሚናዎቿን በልባችሁ ቅረጹላት። 1ኛ እህት ስትሆን መከታና የማይናወጥ ጠበቃ ናት። 2ኛ እናትህ ስትሆን የሕይወትህ ምንጭ ሙሉ ዓለምህ ናት። 3ኛ ጓደኛ ስትሆን የምትደግፍህ ንጹሕ ወዳጅህ ናት። 4ኛ ሚስትህ ስትሆን የአካልህ ክፋይ የነፍስህ ሙላት ናት። 5ኛ ልጅህ ስትሆን የነገ ተስፋህ የመኖርህ ትርጉም ናት። ወንድሜ ሴት እንደ ለም መሬት ናት። የዘራህባትን አብቅላ አፍርታና አባስታ የምትመልስልህ ናት። ሴት እንደ ጽኑ ጎጆ ናት። የትውልድ መመስረቻ፣ የማህበረሰብ ማስተሳሰሪያ፣ የፍቅር ሸማ ናት። ጥሩ እንድታጭድ ጥሩ ዝራባት፣ ክፉ ከዘራህባት ክፉን ታጭዳለህ። ሴት የምትጎለውና የምትባዝነው አንተ ጎድተህ በሰበርካት ሜዳ ላይ አሳልፈ በጣልካት ጊዜ ነው። ከጎንህ በቅፍ ባለች ጊዜ ሳታሳዝናት በፍቅርና በምግባር ልትመራት የፈጣሪ አደራ አለብህ። በአካልና በስሜት ስስ ብትመስልም የሴት ልጅ ጡንቻዋ ኃይሏ የፈጠራት አምላኳ መሆኑን መቼም አትዘንጋ። ሴት ልጅን ስታከብር አምላኳን እንዳከበርክ አስብ። ሴት ልጅን ስትነቅፍ ስታዋርድም የፈጠራትን አምላክ እያስከፋ እንደሆነ አስብ። የሴትን ስብራትና በደል ፈጣሪ አይቶ ዝም አይልምና ምንም ጊዜ ሴትን አክብር። የፈጠራትንም አምላክ ሕጉንና ቃሉን ጠብቅ። ሁሉም ሰው ይማርበት ዘንድ ይህን ቪዲዮ ላይክ ያድርጉ። ፈጣሪ ማስተዋልንና ጥበብን፣ ዕውቀትን ከፍቅር ጋር ይስጠን። አሜን።